ሰላም ሰላም፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ እኔ አብርሃም እባላለሁ። እዚህ ቻናል ላይ ትምህርታዊ ወይም ደግሞ ቁም ነገር አዘል ጉዳዮችን እዳስሳለሁ። ቁም ነገር አዘል ወይም ደግሞ ትምህርታዊ ጉዳዮችን ፈልጋችሁ ወደ ዩቱብ የምትመጡ ከሆነ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንግዲህ በባለፉት ሁለት ተከታታይ ቪዲዮዎች ስለ ጎግል ድራይቭ አጠቃቀም ዝርዝር ቪዲዮ ሰርቻለሁ። በመጀመሪያው ክፍል ላይ የጎግል ድራይቭን የዌብ ቨርዥን በመጠቀም እንዴት አድርገን ጉግል ድራይቭ አካውንት እንደምንከፍትና እንዴት አድርገን ጉግል ድራይቭን እንደምንጠቀም አሳይቻለሁ። በሁለተኛው ክፍል ደግሞ የጉግል ድራይቭን ዴስክቶፕ አፕሊኬሽን በመጠቀም እንዴት አድርገን ኮምፒውተራችን ላይ ያለን ፋይል ባክአፕ ማድረግ እንደምንችል አሳይቻለሁ። በዛሬው ክፍል ደግሞ አሁንም ዴስክቶፕ አፕሊኬሽን ላይ ያሉትን ሁለት የጉግል ድራይቭ ፊቸሮች ማለትም ስትሪም ፋይል እና ሚረር ፋይል እንዴት እንደምንጠቀም በዝርዝር አሳያችኋለሁ። እስከ መጨረሻው ተከታተሉኝ። አሁን በቀጥታ ወደ ቪዲዮ እንሄዳለን። የመጀመሪያ ስቴፓችን ምን ይሆናል ማለት ነው? የዴስክቶፕ አፕሊኬሽኑን መጠን እዚህ ላይ መክፈት ነው ማለት ነው። ላይ መጠን ዳብል ክሊክ አድርገን እንከፍተዋለን ማለት ነው። ይህንን ከከፈትነው ያው እንደዚህ ይመጣልናል። እዚህ ላይ እንደምታዩት ሞር ኦፕሽንስ ትላለች ማለት ነው። ይቺ የሴቲንግ ምልክት አለች። ከዛ ይቺን የሴቲንግ ምልክትን እንነካታለን። ከነካን በኋላ እንደዚህ ይመጡልናል። ከላይ በመጀመሪያ የምትመጣውን ፕሪፈረንስ የምትለዋል እንነካታለን ማለት ነው። ይህን ስንነካ ልክ እነዚህ ማይ ላፕቶፕ እና ጉግል ድራይቭ የሚሉ ሁለት ኦፕሽኖች ይመጡልናል። ይሄ ማይ ላፕቶፕ በዚህ በሁለተኛው ክፍል ያሳየኋችሁ ነው ማለት ነው። ያንን ቪዲዮ ያላያችሁ ሄዳችሁ ያንን ማየት አለባችሁ። በዛሬው ቪዲዮ ደግሞ ይህንን ጉግል ድራይቭ ወይም ፎልደርስ ፍሮም ድራይቭ የሚለውን ማሳያችሁ ማለት ነው። ይህንን ስንነካው ልክ እንደዚህ ይመጣልናል። እንግዲህ ሚረር ፋይልስ እና ስትሪም ፋይልስ የሚሉ ኦፕሽኖች ይመጡልናል ማለት ነው። ብሎ ባይ ዲፎልት ከፍቱ ላይ ነው የምታገኙት። ይህንን አክቲቬት ካደረግነው ይሄ ስትሪም ፋይል የሚለውን ምንድነው የሚጠቅመን? እዚህ ላይ ባለፈው እንዳሳያችሁ ያው እዚህ ዌብ ቨርዥኑ ላይ እዚህ ማይ ድራይቭ ላይ ፋይሎችን እንዴት እንደምናስቀምጥ ፎልደሮችን እንዴት ክሬት እንደምናደርግ በዝርዝር አሳይቻችኋለሁ በመጀመሪያው ክፍል ቪዲዮ። ይህንን ያላያችሁ ይህንን ቪዲዮ ሄዳችሁ ማየት አለባችሁ። ከዛ እዚህ ላይ ያደረግናቸው ማለት ነው። እዚህ ላይ አሁን ኖድ ላይ ነው ያሉት ማለት ነው። ኮምፒውተራችን ላይ አይኖሩም። እዚህ ላይ ወይ ኮምፒውተራችን ላይ ኮፒ አድርገን ካላስቀመጥናቸው በስተቀር እዚህ ላይ ኦንላይን ላይ ብቻ ነው ያሉት፣ ክላውድ ላይ ብቻ ነው ያሉት ማለት ነው። ስለዚህ ይህንን አሁን ይህን ስትሪም ፋይል የሚለውን ማለት ነው ስትሪም የሚለውን አክቲቬት ካደረግ ነው እዚህ ማይ ፒሲ ዚስ ፒሲ የሚለው ላይ መጠን ይህንን ጉግል ላይ ያው የዴስክቶፕ አፕሊኬሽኑን ኢንስቶል ስናድርገው ይሄ ድራይቭ እዚህ መጥቶ ይፈጠራል ማለት ነው። እነዛ ቅድም ወይም ቨርዥኑ ላይ ያየናቸው እዚህ ላይ ማይ ድራይቭ የሚለው ላይ እናገኛቸዋለን ማለት ነው። እነዚህ ፋይሎች ክላውድ ላይ ነው ያሉት፣ ኦንላይን ላይ ነው ያሉት ማለት ነው። እነዚህን ለመጠቀም የግድ ኢንተርኔት ያስፈልገናል ማለት ነው። ለምንድን ነው የሚጠቅመን? እነዚህ ክላውድ ላይ ነው ያሉት። ኮምፒውተራችን ላይ ምንም አይነት ስፔስ አይወስዱም። ምንም አይነት የኮምፒውተራችንን ስፔስ አይጠቀሙም። ስለዚህ በቅርበት ማግኘት እዛ ዌብ ቨርዥኑ ላይ ሳኒ በቅርበት ማግኘት ከፈለግ ይህንን ፊቸር እንጠቀማለን ማለት ነው። አሁን እነዚህ ብንከፍታቸው የግድ እነዚህን ለመክፈት እነዚህን ፋይሎች ለመክፈት ኢንተርኔት ያስፈልገናል። ግን እዚህ ላይ ስትሪም ላይ ሆኖ ማለት ነው በኦፍላይን ማግኘት ከፈለግን እዚህ ላይ ኦፍላይን እንዲሆንልን የፈለግነውን ፋይል መጠን ማለት እዚህ ላይ ራይት ክሊክ ስናደርገው ራይት ክሊክ አድርገን ልክ ወደ ታች ስንወርድ እዚህ ጋር ኦፍላይን አክሰስ ምትላለች። ከዚህ ጋር ተደረደሩ ላይ መጠን ኦፍላይን አክሰስ ምንለዋል ስነካ እዚህ አቬይላብል ኦፍላይን ትላለች ማለት ነው። ስለዚህ ኦፍላይን እንድትሆንልን ፋይል ከፈለግ ግን እንነካታለን ማለት ነው። ሌሎቹም ልክ በተመሳሳይ ኦፍላይን እንዲሆኑልን ከፈለግ ራይት ክሊክ እናደርግበትና ይህልን ኦፍላይን አክሰስ እንለው። አሁን ኦንላይን ኦንሊ ነው የሚለው ማለት ነው። ኦፍላይን አክሰስ እንዲሆንልን ከፈለግ ችን አቬይላብል ስንላት ኦፍላይን ማግኘት እንችላለን በፈለግ ጊዜ ጊዜ ማለት ነው። ያቸው አቬይላብል ኦፍላይን የሚለው እዚህ የራይት ምልክት አድርጎበታል ማለት ነው። ስትሪሚንግ እንግዲህ ለዚህ ነው የሚጠቅምን ማለት ነው። ምንም አይነት ኮምፒውተራችን ላይ ምንም አይነት ስፔስ ሳይጠቀም ክላውድ ላይ ሆኖ ፋይላችን ነገር ግን በኮምፒውተራችን ላይ በቅርበት ለመክፈት እንዲመችን
የምንጠቀምበት የጉግል ድራይቭ ፊቸር ነው ማለት ነው። እስኪ ደግሞ አሁን ወደ ሁለተኛው ፊቸር እንሂድ፣ ወደ ሚረር ማለት ነው። ሚረር ደግሞ ከዚህ ልዩነቱ ምንድን ነው? አሁን እዚህ ወደዚህ ወደ ከስትሪሚንግ ወደ ሚረር መቀየር ከፈለግ እጅን ልክ እንደዚህ አድርገን እንነካና ስንነካው ልክ ኮንፈርም ማይ ድራይቭ ፎልደር ሎኬሽን የሚል ይመጣልናል ማለት ነው። አሁን ኮንፈርም ለማድረግ ይህን ሎኬሽን የት ላይ ነው ያለው? በዚህ ላይ ዚስ ፒሲ የሚለው ይሄ ጉግል ድራይቭ በቅንፍ ጂ የሚለው ፎልደር ላይ እንዲሆንልን ከፈለግን ይህንን አሁን ኮንፈርም እንለዋለን ማለት ነው። ሌላ ፎልደር ላይ እንዲሆንልን ከፈለግን ግን ልክ እንደዚህ ይህንን ነክተን የፈለግነውን ፎልደር ማለት ነው እዚህ ላይ መርጠን ፋይላችን አሁን እዛ ላይ ይሆናል ማለት ነው። የዚህ የሚረር ፋይል ሚረር የምናደርጋቸው ፋይሎች የመረጥነው ፎልደር ላይ ይገባሉ ማለት ነው። አሁን እኔ ስለማልፈልግ እዚሁ ላይ እዚህ የመጀመሪያው ጉግል ድራይቭ ላይ የሚለው ላይ ማለት ነው እንዲሆንልኝ ስለምፈልግ አሁን እዚህ መጥቼ የምናደርገዋለሁ ማለት ነው። ኮንፈርም ሎኬሽን እንለዋለሁ ማለት ነው። ከዛ በኋላ ልክ እንደዚህ ይመጣልና ይህንን ሴቭ እናደርገዋለን ማለት ነው። ሴቭ እንለዋለን። ሴቭ ካደረግነው በኋላ ይቺ ሪስታርት ና ምትል ትመጣለች ማለት ነው። ሪስታርት ሲል ኮምፒውተሩን ሳይሆን ሪስታርት የሚያደርገው ይህችን የጉግል ድራይቭ ዴስክቶፕ አፕሊኬሽን ነው ብቻ ነው ሪስታርት የሚያደርገው ማለት ነው። ስለዚህ ሪስታርት እናደርገዋለን። ሪስታርት እስከሚያደርግ እንጠብቀዋለን ማለት ነው። አሁን ሪስታርት እስከሚያደርግ ትንሽ ጊዜ ሊፈጅ ይችላል። በትዕግስት እንጠብቀዋለን ማለት ነው። አሁን እንደምታዩት እዚያ ሲንኪንግ ይላል ማለት ነው። አሁን ኦልሬዲ ሪስታርት እያደረገ ነው። ሲንኪንግ ሲል ምን ማለቱ ነው? እዚህ ላይ ማለት ነው እዚህ ላይ ማይ ድራይቭ ላይ ያሉት ፋይሎችን ምን እያደረገ ነው ማለት ነው? ወደ ኮምፒውተራችን ዳውንሎድ እያደረገ ነው ማለት ነው። ራይት እዚህ ላይ ወዳለው ፎልደር እዚህ ማይ ዚስ ፒሲ የሚለው ፎልደር ላይ እዚህ ላይ ዳውንሎድ እያደረጋቸው ነው ማለት ነው። ስለዚህ አሁን ይህንን እዚህ ላይ እነዚህ ፋይሎች ከዚህ በኋላ ዳውንሎድ አድርጎ ከጨረሳቸው በኋላ ማለት ነው ምንም ኢንተርኔት አያስፈልገንም። እዚህ ላይ ኮምፒውተራችንንም ኦፍላይን ማግኘት እንችላለን ማለት ነው። ያ ማለት እዚህ ላይ ኮምፒውተራችን ላይም እዚህ ጉግል ድራይቭ የሚለው ፎልደር ላይ አክሰስ እናደርጋቸዋለን ማለት ነው። አት ሴም ታይም ደግሞ ማለት ነው እዚህ ላይ ማይ ድራይቭ ላይ ማለት ነው እዚህ የዌብ ቨርዥኑ ላይ ማለት ነው አክሰስ እናደርጋቸዋለን። ሁለቱም ላይ ይገኛሉ ማለት ነው። ስለዚህ የስትሪም ፋይል እና የሚረር ፋይል ልዩነት ይሄ ነው ማለት ነው። ስትሪም ብቻ ካደረግነው ፋይሎች ያሉት ክላውድ ላይ ነው ማለት ነው ያሉት፣ ኦንላይን ላይ ብቻ ነው ያሉት ማለት ነው። ግን ኮምፒውተራችን ላይ እናገኛቸዋለን። ኮምፒውተራችን ላይ ለመክፈት ግን ኢንተርኔት ያስፈልገናል ማለት ነው። ስትሪም ላይ ሆኖ ያለ ኢንተርኔት መክፈት ከፈለግን ግን ልክ እንዳሳየኋችሁ ኦፍላይን እንዲሆን በማድረግ የኦፍላይን አክሰስ እንዲኖረው በማድረግ መጠቀም እንችላለን ማለት ነው። ሚረር ፋይል ላይ ከሆነ ግን በቀጥታ እዚህ ጉግል ድራይቭ ላይ ማይ ድራይቭ ላይ ያሉ ፋይሎች ኮምፒውተራችን ላይ ይኖራሉ። አሁን ማይ ድራይቭ ላይ 1 ጂቢ ከሆነ ያለው ሳይዝ ማለት ነው ኮምፒውተራችን ላይ 1 ጂቢ ሳይዝ ይወስዳል ማለት ነው። ስለዚህ ጉግል ድራይቭ እንግዲህ በ3 ክፍል እንዳሳየኋችሁ በጣም ጠቃሚ አፕሊኬሽን ነው ማለት ነው። ሁሉም ሰው መጠቀም አለበት። በተለይ ደግሞ ማለት ነው ኮምፒውተር ይጠፋብኛል፣ ኮምፒውተር ቢጠፋብኝ ኃይሌ አብሮ ይጠፋብኛል ብላችሁ የምታስቡ እንዲሁም ደግሞ የትም ሆናችሁ ማለት ነው ፋይላችሁን አክሰስ ለማድረግ የምትፈልጉ ሰዎች ካላችሁ ምንም ኮምፒውተራችሁንም ሳትይዙ ስልካችሁንም ሳትይዙ ኤቭሪዌር ሆናችሁ ማለት ነው ፋይላችሁን አክሰስ ማድረግ የምትችሉበት አንድ የጉግል ፕሮዳክት ስለሆነ እኔን ልትጠቀሙት በጣም ሪከመንድ አደርጋችኋለሁ። እንግዲህ ማለት ነው እስካሁን ካያችሁት ይህንን ቪዲዮ ወዳችሁታል ማለት ነው። ላይክ ማድረግ አይረሳ። ለሌላ ሰው ደግሞ ማለት ነው ይጠቅማል ብላችሁ ካሰባችሁ ደፍኔትሊ ደግሞ ይጠቅማል ሸር አድርጉልኝ። እስካሁን ደግሞ ሰብስክራይብ ያላደረጋችሁ ካላችሁ ደግሞ ፕሊዝ ሰብስክራይብ አድርጉት ቻናሉን ሰብስክራይብ በማድረግ እኔንም ሰፖርት ታደርጉኛላችሁ፣ ታበረታቱኛላችሁ። በእርግጠኝነት ደግሞ እናንተም ትጠቀሙበታላችሁ ማለት ነው። እንግዲህ እስከሚቀጥለው ቪዲዮ በሌላ ቪዲዮ እስከምመጣ መልካም ጊዜ ይሁንላችሁ። ባይ ባይ።